ሰላም ሰላም የሳሚ ቤተሰብ እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እስኪ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ደግሞ ኮመንት ስር አስቀምጡልኝ እላቸዋለሁ። ዛሬ ምርጥ የሆነ ነገር ለሴቶች ደግሞ በጣም ምርጥ የሆነውን ነገር ይዤ መጣሁ ማለት ነው። እናንተ ከኔ ጋር ሁኑ። ከተጠቀማችሁት እውነቴን ነው የሚላችሁ በጣም ጥሩ ነገር ነው። ይሄ ይዤ ያለሁት ሳሙና እና ሬት ታውቃላችሁ። ይሄ ኦሪጂናል ሬት፣ ያኛው ደግሞ በሳሙና መልክ የመጣው ማለት ነው። እኔ ትልቁን ነው የገዛሁት። እንደዚህ 5 ሳሙና የሚወጣውን ሬት ነው የገዛሁት ማለት ነው። ቆይቻለሁ፣ 1 አመት ምናምን በላይ ተጠቅሜያለሁ። እንደዚህ በረዥሙ የገዛሁት ማለት ነው። እና ይህን ሳሙና በደንብ ተጠቀሙ። ሴቶች ደግሞ በማዲያት በብጉር ጥቁር ነገሮችን ብዙዎቻችሁ እየተቸገራችሁ ነው በዛን ነገር። ስለዚህ ሳታቋረጡ 1 አመት እንኳን ብትጠቀሙ በጣም ፊታችሁ ምርጥ ይሆናል ማለት ነው። አንደኛ በኦሪጂናል ግባችሁ ውስጥ ካለ በዛው መጠቀም ትችላላችሁ። ካልሆነ ደግሞ በሳሙና መልክ ከፋርማሲ ብዙ ጊዜ ይኖራል። እንደዚህ በብዙ አይነት የሬት ሳሙና ብዙ አይነት አለ፣ ግን ኦሪጂናል ቢሆን ጥሩ ነው። እኔ በዚህ የሚመስል በትልቁ ነው የገዛሁት ከቤት ማለት ነው። አያልቅም፣ እስከ 2 አመት ራሱ አያልቅም። እስከ 2 አመት ራሱ አያልቅም ማለት ነው። በደንብ ሮፋ አያወጣም ማለት እንደ ልብስ ሳሙና ሮፋ አያወጣም ይሄ ሳሙና ማለት ነው። ለፊት ብቻ እጠቀማለሁ ነው በእጄና ለፊት ያው ፊቴን ስታጠበው እኔ እጄንም በዛው እጠቀማለሁ ማለት ነው። ይቅርታ ለአማርኛው ያው አንዳንዴ ክሽም ይላል። እና ይሄ ኦሪጂናል ሬት ነው። ይሄ ካላችሁ መጠቀም ትችላላችሁ። ከሌላ ግን ይሄ ሳሙና መግዛት ትችላላችሁ። ሁሉም ፋርማሲ የለም እንደዚህ፣ ግን በትናንሾች አሉ። ተጠቀሙ። ይሄን ሳሙና ኦሪጂናል ሬት ነው። እውነቴን ነው የሚላችሁ በጣም ለጥቋቁሮች ጥቁር ጥቁር ነገር ፊታችን ላይ ይኖራል። ለሱ ጥሩ ነው። ፊታችንም ደግሞ በቃ እንትን እንደ ምን ሊበላችሁ ኦሪጂናሉ እንደ ተልባ ስትጠቀሙ እንደዛ ነገር ነው። ለስለስ ይላል ፊታችሁ በቃ። እና ይሄ ሳሙናው ይሄን ይመስላል። እኔ ብዙ ግማሹን ተጠቅሜ ያለው እኔ ለሰውም እየሰጠው ማለት ነው። እና ውስጡ አረንጓዴ ነው። ምንም ጭማሪ ሌላ ነገር የለም። አንዳንድ ሳሙናዎች እኮ ከእርድና ከሬት ይላል፣ ከሬትና ሌላ ሌላ ይላል። ይሄ ኖርማል ሬት ብቻ ነው። ሬት ማለት ነው። ኤክስፐርዲት አለ። አሁን እኔ ከ3 አመት በኋላ እንደዚህ ተጠቅሜ 3 አመት በኋላ ኤክስፐርዴት አለ፣ ግን እስከዛ እጠቀማለሁ ማለት ነው። ብዙ ስለሆነ ማለት ረዥም ነው። ስታዩት 5 ሳሙና እስኪ ደርባችሁ ስታዩ ስንት ይመጣል ታያላችሁ። ለፊታችሁ ብቻ ማለት ነው። እና ተጠቀሙ ማለት ፈልጌ ነው። በጣም ጥቅም አለ። እግዚአብሔርን ነው የሚላችሁ። ሳታቋረጡ ሌላ ሳሙና ሳትጠቀሙ ይህንን ብቻ ተጠቀሙ። ካለቀ ከፋርማሲ ማግኘት ስለምትችሉ ከፋርማሲ ደግማችሁ ግዙ። ሌላ እንዳትጠቀሙ